የሆነ በር እንዲከፈትልህ ጸልየህ ግን ዝግ የሆነበት ጊዜ አለ? ለመሆኑ የተዘጋ በር ጠላት እንዳልሆነ አስበህ ታውቃለህ? የሚገርመው ያ በር የተዘጋው አንተን ለመጉዳት ሳይሆን በትክክለኛው በር መግባት የምትችልበት ማንነት ላይ እስክትደርስ ሊጠብቅህ ቢሆንስ? እስኪ አንድ ወጣት ታሪክ ልንገራችሁ። ሚካኤላ ይባላል። ሚካኤላ የራሱ ትልቅ ድርጅት የማቋቋም ህልም ነበረው። ለስራዎች ያመለክታል፣ አዳዲስ እድሎችን ይፈልጋል። ያገኘውን እድል ሁሉ ያንኳኳ ነበር። ነገር ግን አንዱ ከሌላው በተከታታይ የሚሰጡት ምላሾች አንድ ነበሩ። አይሆንም፣ አንፈልግም። እያንዳንዱ እምቢታ ራሱን እንዲጠራጠር አደረገው። ምናልባት እኔ ብቁ አይደለሁም ማለት ነው እያለ ይወቅስ ነበር። አንድ ቀን ሙሉ በሙሉ ተስፋ ቆርጦ ለማቆም ወሰነ። ብቻውን ቁጭ ብሎ ሳለ ግን አንድ ዕድሜ ጠገብ አዩትና ወደ እሱ ቀረቡ። አትክልተኛውም ልጄ፣ አንድ ዛፍ ኃይለኛ አውሎ ንፋስ እንዴት መቋቋም እንደሚችል ታውቃለህ? ብለው ጠየቁት። ሚካኤላ ራሱን በመነቅነቅ አላውቅም አለው። አትክልተኛው ፈገግ አሉና ምክንያቱም ቅርንጫፎቹን ወደ ላይ ረዝመው ከመውጣታቸው በፊት ስሮቹን በምድር ውስጥ በጥልቀት ይሰዳሉ አሉት። እነዚያ ቃላት በሚካኤላ አእምሮ ውስጥ ትልቅ ብርሃንን ፈነጠቁ። ከዚያ በኋላ ሚካኤላ በር እስኪከፍት ድረስ በባዶ ሜዳ መጠበቁን አቆመ። በየቀኑ አዳዲስ ነገሮችን መማር ጀመረ። ክህሎቶችን አዳበረ። መጽሐፍትን አነበበ። ማንም ሰው በማያየው እና ትኩረት በማይሰጠው ሰዓት ሁሉ ጠንክሮ ሰራ። ከወራት በኋላ ሌላ አዲስ እድል መጣ። በዚያ ጊዜ ግን ሚካኤላ ሙሉ በሙሉ ዝግጁ ነበር። ሁል ጊዜ ይመኘው የነበረው ያንን ትልቅ እድል በቀላሉ አገኘው። ወደ ኋላ መለስ ብሎ ሲያይ አንድ እውነታ ተገለጠለት። እነዚያ የመጀመሪያ በሮች ያልተከፈቱት እሱን ለመቅጣት ሳይሆን ለዛኛው ትልቅ እድል እያዘጋጁት ስለሆነ ነው። አንዳንድ ጊዜ ህይወት አይሆንም እያለች ሳይሆን ገና ነው፣ ጊዜው አልደረሰም እያለች ነው። ማደግህን ቀጥል፣ መማርህን ቀጥል፣ ጉዞህንም አታቋርጥ። አንድ ቀን ላንተ ተብሎ የተዘጋጀ በር በፊት ይከፈታል። በዛ ጊዜ ደግሞ በሩን በልበ ሙሉነት አልፈ ለመግባት ሙሉ በሙሉ ዝግጁ ትሆናለህ።